አምስት እንጀራ ወይኔ ተበላ አምስት እንጀራ ገደልከኝ እሺ አብሊ ባይከፋይ አብሊ ሶማይል ሳይት ዋንዴሌ መቼኛል በዚህ አጋጣሚ ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ ዛሬ ጽድት ክሽን ያሉ ቪዲዮዎችን ይዤላችሁ መጥቻለሁ ፈታ ዘና ያደርጋሉ ያልኳቸው ቪዲዮዎችን ይዤላችሁ መጥቻለሁ እናንተ እስከ መጨረሻው ይህን ቪዲዮ መከታተል እንዳትረሱ ቪዲዮ ፈታ ዘና ካደረጋችሁ ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ለኔ ይጠቅመኛል ይህን ቪዲዮ እስከ መጨረሻው እንድታዩት ጋብዛችኋለሁ እስከ መጨረሻው ቆዩ ከኛ ጋር የትም እንዳትሄዱ ያዝናናችኋል እርግጠኛ ነኝ እናመሰግናለን ቀጣይ ወደ ቪዲዮ እንሂድ ወንድሜ ምሳይን ጣልልኝ ካሻል ያስፈራም አካውንት አለኝ ማለቴ የባንክ አካውንት አይሰራም በቴሌ ብር ነው የምጠቀመው ቴሌ ብርም አለ እንዴ ያሁኑ ጊዜ ተመስዋች ቴሌ ብርም ሰሞኑን አይሰራም የሚገርም ነገር ኢንተርናሽናል አካውንት ነው ያለኝ በሱ ነው የምጠቀመው ዘመኑ እኮ ዘምኗል አዎ ዘመኑ መገኘት ነው እኔም የማስተርና ቪዛ ካርድ አለ አንሊሚትድ ዋይፋይም አለኝ ኮኔክት አድርጌ ተሰጥኛል ወይኔ በቃ የለኝም አዎ የለኝም እንዴ ምን የለኝም ጭራሽ እና እስካሁን እዚህ ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ ችጋራ አንድ መኪና ይዘ እኔ እኮ አራት መኪና ለገቢ ሰጥቼ ነው ጭራሽ ሌባ አጭበርባሪ እንዳልደግመ ልመጽውት እንዴ ይሁላ መኪና አስቀምጣ ነው የምትለምነው አይቴዳ ኮንፈረንስ አመይ የማይሆንም ባይሆን ሌላ ቅጣቅጭ ታዲያ እኔ የሱን ቅጣት ልቀጣዋ መሳሙን እምቢ ካልክ ምንም ነገር ብጠይቅህ ቢላ ለማለት ቃል ግባ መሳም ይሁን እንጂ የፈለገውን ቅጭኝ ብሌን የትሙት ደሞ ማነች ብሌን ያይኑን ብሌን በጣም ነው የሚወደው እና ሲምል ብሌን ትሙት ብሎ ነው አተረፈው ወስደስ ማን ነው እኔ ልክ ስንቴ እንዳንቺ ዳንስ የሚያስተምረኝ ልጅ ነው ይገርምሻል በጣም ጎበዝ ዳንሰኛ ነው አብሊ ባይከፋይ አብሊ ሶማይል ሳይት ዋንዴሌ መቼኛል በዚህ አጋጣሚ ላይክ ስታርስ እንደዚህ ታንክ ዩ ስንቴ የሱ ግርፍ ነኝ ከዚህ በኋላ አብረን ትሆናለህ አይደል በሚገባ ደስ ይለኝ ነበር የነዚህ ፊልም በጣም ተመስጬ ነበር ማየው ቲክቶክ ሳይመጣ በቃ ቀደም ላይ በደንብ ስናየው ነበር ቀጥቅጠን እና ቤት ምን ይዤ ልምጣ ይላሉ ባለቤቱ ያሉትን ነገር እገዛሉታለሁ ማሚ አታሳፍኝ በጌታ ራንሺ ማሚ ካላነሳች እንግዲህ ምንም ማድረግ አይቻልም ማሚያ ልታነሳ አልቻለች ኖ ጉጉቱ አይ ታነዛነች እሺ አንድ ሞክሩ ድጋሚ ኧረ በጌታ ምንድን ነው የተቀመጠ ልጅ አለ ቤት የተቀመጠ ልጅ አለ እሺ ኦ ማይ ጋድ ሰኞ ቤት ልደርስ ነው ምን ይዤ ልምጣ ምን ልግዛ ቆይ ምን የሌለ ቤት የሌለ ቶሎ እኔ የፈለኩት ነገር ስላለ ሊፈለግ ስለሆነ እንዳራዳ በትክክል ተናገር ምንድነው ቢፈልግ እንዳራዳ ይው ግባና ይው ከፍ ያለ ነገር እንዲ ያዘው ይፈልጋል አምስት እንጀራ ወይኔ ተበላ አምስት እንጀራ ገደልከኝ እሺ ገደልከኝ እዚህ ነው ህይወትን የማላምናት
ለዚህ ነው መኖር የሰው ስም ብቻ ነው የምለው። 5 እንጀራ ለዚህ ነው አለው ማለት ነውር የሚመስለኝ። ያሳዝናል። እሱ የጠበቀው ታውቃለህ ከፍ ያለ ብሩ ከፍ ያለ ነገር እንዲጠይቀው ነበርና አዋረደው። ጉም ዘመን ክፉ ዘመን አሁን ወንበር ጠፍቶ ነው ትልቅ ሰው አለማክበር ነው እንጂ ክፍቱ ቦታ ላይ ከኔ አጠገብ በልጅቷ መሪነት ተቀመጡ። እርጉም ዘመን ክፉ ዘመን መከባበር የሌለበት ዘመን። እማማ አልሰማ ብለሽ እንጂ እዛ ፊት ተቀመጥሽ እንጂ ትኬት ላይ ባለው ቁጥር ነው መቀመጥ ያለብን። ዝም በይ አንቺ። እሷ ምን ስለሆነች ነው ቀድሜ የገባሁት እኔ አይደለሁ? እማማ አውሮፕላን ውስጥ ቀድሜ በገባ አይደለም በወንበሩሽ ቁጥር ነው። እንዴት ነው የሚያሳስለው? ከፋታችሁ እንጂ ምንም ችግር አልነበረም። እማማ ተይ እንደዛ አይባልም። አንቺ ደግሞ እዚህ ብዬሻለሁ። ትንሿ ቆንጆ ትስቃለች። አውሮፕላን ውስጥ በመሳሪያ የተቀነባበረ ልብ ሰቃይ ሙዚቃ ይደመጣል። ይሄ በእውነት ሰው አለማክበር ነው። ሞትም ቢሆን እኮ ቀደመው ነው የሚወስድ። ቀድሜ የገባሁት ጭውውት ነው እንግዲህ። እኔ ከኋላቸው በስተቀኝ ሲሆን እሷ ደግሞ የመስኮቱን ጥግ በስተግራ ይዛለች። ከኔ በስተቀኝ ደግሞ ፊቱ ላይ ከፍተኛ ፍርሃት የሚነበብበት ወጣት ሰላምታ የሚል የአየር መንገዱን መጽሔት እያገላበጠ ስዕሎቹና ፎቶዎቹን ይመለከታል። እንደው እናንተ እየገርማል እኮ ይሄ ታክሲ አይደለም ተበለኝች ባለጌ አሳዳጊ የበደላት ወይ መከባበር እንዲጠፍት ይበል። እማማ ደግሞ አንድ ነገር ከያሻት ለቂም በቃ እርሹ። በመሳሪያ የተቀነባበረው ሙዚቃ ድንገት ቆመና ፊቱ የማይታይ ሰው መናገር ጀመረ። የተከበራችሁ መንገደኞች እንደምን አደራችሁ። ይህ የኢትዮጵያ አየር መንገድ ነው። ሬዲያ ታዲያኛ የግብጽ ነው አልን እንዴ? እማማ በማርያም ኧረ ዝም በይ። የኢትዮጵያ አየር መንገድ ብሎ ባህር ዳር በ40 ደቂቃ ውስጥ እንደምንደርስ እንዲሁም ዋናው አብራሪና ረዳቱን አብራሪ አጠቃላይ ትውውቅ አድርጎ ለመንገደኞች መልካም መንገድ ተመኘለን። በመቀጠልም ድምፀ መረዋ የሆነች ሴት መልካም ጉዞንና እንዲሁም ወንበራችን ላይ ስላለው የአደጋ ጊዜ ቀበቶ፣ ስለ አደጋ ጊዜ መውጫ በሮችና በተጨማሪም አደጋ ቢከሰት ሁላችንም ወንበሮቻችን ስር ስላሉት የአየር መንሸራተቻዎች ጥቂት ማብራሪያ አደረገች። አሮጊቷ ቀጠሉ። አይዲያ ጉድ እኮ ነው እናንተ። መልካም መመኘታችሁ ደግ፣ የኋላ ማማለጫ፣ የፊት መቀመጫ፣ ትንፋሽ መስጫ፣ ትንፋሽ ማውጫ፣ መንሸራተቻ፣ ቅብርጥስዬ፣ ይህን ያክል አየር ከፍታ ገለመል ሬዲያ። እሱ ቸሩ መድኃኒዓለም ምድርን ያለ ካስማ ሰማይን ያለ ባለ የፈጠረ አምላክ እቅፍ ድግፍ አድርጎ ያድርሰን እንጂ የእናንተ ቀበቶና የአደጋ መውጫ ኬት ሊያድነ። ኧረ እማማ ተይ፣ ኧረ ተይ፣ ኧረ በእናትሽ ተይ ትላለች አብራችሁ ያለችው ትንሽ ልጅ። ዝም በይ አንቺ አንቺ የዛች የክፉ ልጅ ማንገኒ እናቴ ያሳጣሽ ጋኔል ናት። እሱ ጋኔል ይነቃት፣ እሷ ነች ልጄ ነች ጉድ የሰራች። ይሄኔ በአውቶቢስ ሄጄ ቢሆን የማንም መጫወቻ አፍ ማሟሻ አልሆነም ነበር። ሲሻኝ መስኮት ከፍቼ ሲሻኝ ዘግቼ መልካም ጉዞንና በምን ያህል ከፍታ እንደምንበር የሙቀቱ መጠን ምን ያህል እንደሆነ እንዲሁም የተለያዩ መገለጫዎች ተነግሮን አውሮፕላኑ ማኮብኮብ ጀመረ። ትኩረቴን የሳቡትና ቀልቤ በአንድ ጊዜ ውድድ ያደረጋቸውን አሮጊት በሳቸው የማይሰማ የመሰላቸውን በአውሮፕላኑ ተሳፋሪ ግን በጣም ጎልቶ የሚሰማ ጸሎታቸውን መጸለይ ጀመሩ። አባታችሁ ላይ በሰላም መጥቷል፣ አባታችሁ ላይ በሰላም መጥቷል፣ አባታችሁ ላይ በሰላም መጥቷል። ኧረ እማማ ቀጥይ፣ ዝም በይ አንቺ። አባታችሁ ላይ በሰላም አባታችሁ ላይ በሰላም እማማ ቀጥይ፣ እዚህ ጋር አንቺ አባታችሁ ላይ ቀላቃ በመሃል ጸሎታቸውን እያቋረጡ አይ ልጅ የገነት አይ ልጅ የገነት አይ ልጅ አባታችሁ ላይ በሰላም አይ ልጅ የገነት ገሃነም ከተትሽ ገሃነም ይክተትሽ። ወዲያው ደግሞ ጸሎታቸውን ይጀምራሉ። ቸሩ መድኃኒዓለም አባቴ ያንተ ባሪያ ነኝ፣ የባሪያን አሟሟት አሳምር አባቴ። ኧረ ተይ እማማ፣ ኧረ ተይ እማማ፣ ሰው ሁሉ አይኑ ያለው አንቺ ላይ ነው። ኧረ ተይ እማማ በሹክሹክታትና አንቺ ዝጊ፣ አይ ገነት ገሃነም ግቢ፣ ገሃነም ያስገባሽ አንቺ ዝጊ፣ የእሷ ልጅ አይደለሽ። አባቴ መድኃኒዓለም አባቴ ሆይ አባታችሁ ላይ በሰላም አባቴ ሆይ አንተው ቅፍ ድግፍ አድርገህ በሰላም አድርሰን እንጂ የእነሱ ቀበቶና መንሸራተቻ የትም አያደርሰን።
ረግዚዮ በሉ ረግዚዮ በሉ። አሁን እንግዲህ ወገኖች በልባችሁ ያለውን ቂም አሁኑኑ ትፉት። አዎ የመጨረሻ ተውብያለሁ። የመጨረሻ ድንብላልና ብርቄት ብለስ ላይም ሆዴ ተቋጥሮ ነበር። ትቼዋለሁ። ደግሞ እኔ ሳልሆን እነሱ ናቸው ያስቀየሙኝ። ይሁንና አሁን ትቼዋለሁ። አይ ገነት ጉድ አደረግሽ። ሁሉም አውቶቡሶች እንኳን ቢጠፉ በተገኘው ለምጣ ባይሱዙም ተጭኜ ብያት ነበር። ይኸውም ቢያለች አንቀዠቀዠች። እናም በዚህ አውሮፕላን በሚባል ጉድ ውስጥ ከተተች። አውሮፕላን አይ አውሮፕላኑ በምድር ላይ ማኮብኮቡን ጨርሶ በኃይለኛ ፍጥነት ወደ ሰማይ ተወነጨፈ። መዳን ያለመበት የነፍሴን ተቀበላ። ጮ የሁሉንም ሰው ትኩረት ሳቡ። በአውሮፕላን ብዙ ምቾት የማይሰጠኝ እኔ ድንገት በወደድኳቸው በማማ ሁኔታ የዛሩ ጉዞዬን ወደድኩት። ቀስ ብዬ አንገቴ ራስ አድርጌ ማማ ዛሬ ለመጀመሪያ ጊዜዎት ነው? አሁን ልጄ አሁን ልጄ አሁን እኮ ነግሬያት ነበር አልፈልግም እምብየው በአውቶቢስ ልምጣ በተገኘው እንደለመድኩበት እዛ በአውቶቢስ መጥቼ ልጠይቅሽ ብያት ነበር። አሻፈረኝ አለች። አሁን እንደፈለግ መስኮቱን ከፍቼ ሲያሻኝ ዘግቼ ቆሎ ገዝቼ ወርጄ ሾፌር ሽንት የመጣ ብዬ ወራጃ እምቢ አለች። ይቺ አይ እማዬ ፈጣን ነው አለችኝ። አንዳች ነገር አናቷ ላይ ይፍጠን። እኔ ባይፈጥንስ ምን አገባኝ? ሮጥንም ዘገየንም ህይወት እንደሆነ ያው ነው፣ አንድ ነው። እኔ ቆይ ከባህር ዳር አስቸኳይ ጦርነት የለብኝ፣ የሀገር ግዳጅ የለብኝ፣ የማጠባው ልጅ የለ፣ ወተት አልጠብ። አይዞት አይዞት ማሚ አይዞት አይዞት አልኳቸው። በአውሮፕላኑ መስታወት ውጭውን እያዩ አቤት 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 ተመልከት እስቲ ተመልከት ልጄ፣ ምንም የተደገፍነው ነገር እኮ የለም። ጎማው አየር ላይ ምኑ አየር ላይ እኛ አየር ላይ መድኃኒዓለም አባቴ አቤት 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 ያንተ ስራ አባቴ ወይ ይቅር በለኝ። የሰራሁትን ኃጢአት ሁሉ አንተ ጠበልኝ። ያስቀየምኳችሁ ይቅር በሉኝ ብያለሁ። ድግም ብየው አሁንም እለዋለሁ። ሳላውቅ በስህተት እያውቅ በድንገት ያደረኩትን ሁሉ አንተ ጠበልኝ አባቴ። ዋው የሚገርም ቀልድ፣ የሚገርም ትወና ነበር። በጣም አሪፍ ነው፣ ደስ ይላል። እኔ አዝናንቶኛል። እናንተ ካዝናናችሁ ይህን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ ማድረግ እንዳትረሱ። መልካም ቪዲዮዎቹ እነዚህ ነበሩ። እናመሰግናለን። መልካም ጊዜ ይሆንላችሁ። Eagle Entertainment.